ሰላም 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 ሰላማችሁ ይብዛልኝ። እንዴት ናችሁ? አማን ነው አለን። እጅግ በሚያሳዝን ሁኔታ የሰማችሁት ነገር አለ ስለ አባታችን። ምንድነው? በሳቸውና በሌሎች አባቶች ላይ እንደዚህ አይነት ትምህርት የሚያስተምሩ ቤተክርስቲያን ኦርቶዶክስ የምትጻረረው ትምህርት ስለሆነ ለጊዜው ባሉበት እንዲቀመጡ እንዲኖሩ በቃ በቁም ስርዓት አይነት ነገር እንዲቀመጡ ተወስኗል። እና በፍኖተ ጽድቅ የሚባል አስተምሮ ላይ ፍኖተ ጽድቅ የሚባሉ አቡነ በርናባስም አሉበት፣ ሌሎችም አሉበት። እጅግ የምወዳቸው የማደንቃቸው አባቶች አሉበት። እነሱ በሙሉ ምን እንዲደረጉ እንዲጣራና ከቤተ ክርስቲያን አገልግሎት ውጪ እንደሆነ በተለይ የቅድስት ድንግል ማርያምን ክብር የሚያዋርድ ነገር ተብሎ ነው ሁሉ ላይ ተደረገው። እኔ የምለው እነዘበነ ተረት ተረት ሲያወሩ ለምንድን ነው ያልተጠየቁት? እነዘበነ በየጊዜው ተረት ተረት የሚያወሩ ዓለም በቅድስት ድንግል ማርያም ነው ብቻ የሚድነው ብለው የሚያስተምሩ አባቶች ሲናገሩ ለምንድን ነው ያልተጠየቁት? ኢየሱስ ብቻውን ያድናል፣ ኢየሱስ ብቻ ነው የዓለም ቤዛ መባሉ ነው ይሄ ሁላ መከራ የሚያስበላው። አዎ ኦርቶዶክስ ታሳዳለች፣ ክርስቶስን የሚሉትን ታሳዳለች። ክርስቶስን ስቀለው በርባንን ፍታው የተባለበት ዘመን ነው እያየን ያለ ነው። እጅግ በሚያሳዝንና በሚያስደነግጥ ሁኔታ የእኚህን አባት አስተምሮ የውሸት ትምህርት ነው ተብሎ ቤተክርስቲያንን ያቃለለ ነው ተብሎ ሲነገር ሰማን። እንግዲህ ቤተክርስቲያን መናጋቷ እየመጣ ነው። ክርስቶስ እያናጋው ነው። ቤቱን መነገጃ ስላደረጋችሁት ክርስቶስ አይፋታም። ቤቱን ሰዎች ያስነሳል፣ ሰዎች ያስነሳል፣ ቅዱሳንን ያስነሳል። እግዚአብሔር አምላክ ስለ ክርስቶስ እውነት የሚመሰክሩትን ያስነሳል። ፍኖተ ጽድቅ ተነስተዋል። ስለ ክርስቶስ ብቻ የዓለም ቤዛ መሆኑን መስክረዋል። እኔም መሰክራለሁ። ብዙ ኦርቶዶክሶች እየመሰከርን ነው። ከእንግዲህ በኋላ በእናንተ ተረት ተረት የሚኖር የለም። በእናንተ ማጭበርበር ለወዳችሁ ስትሉ ክርስቶስን እኩል ከቅድስት ድንግል ማርያም ያደረጋችሁ ናችሁ። ለምሳሌ ትላንትም ብየዋለሁ፣ ዛሬም ደግመዋለሁ። እኔ ኢንጂነር ከሆንኩኝ እናቴ ኢንጂነር ናት እንዴ? እኔ ዶክተር ከሆንኩ እናቴ ዶክተር ናት እንዴ? እኔ ፕሮፌሰር ከሆንኩ እናቴ ፕሮፌሰር ናት እንዴ? እኔ ሌባ ከሆንኩ እናቴ ሌባ ናት እንዴ? ምንድን ነው የምታወሩት? ኢየሱስ ክርስቶስ የዓለም ቤዛ ነው ሲባል እመቤታችን ቤዛ ናት ትላላችሁ። አባታችን ሆይ ብሎ ሲጸለይ እመቤታችን ሆይ ተብሎ ይጸለያል። እግዚኦ ማርና ክርስቶስ ሲባል በእንተ እግዝእትነ ማርያም ማርና ክርስቶስ ተብሎ ይጸለያል። እያንዳንዱ የክርስቶስ የሆንን በሙሉ አካፍላችሁ ቁጭ ያደረጋችሁት። ቁጭ እኩል አምላክ አድርጋችሁ እመቤታችንን ቁጭ አድርጋችኋል። ያላለችውን ያልተጻፈውን ከሉቃስ ወንጌል ውጪ ምንም ያለችው ነገር የለም። እመቤታችን አላለችም። የባሪያይቱን መዋረድ አይተዋልና ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል ነው ያለችው። ባሪያ ነኝ ኃጢአተኛ ነኝ ነው ያለችው እመቤታችን። እናንተ ግን ፍጹም ናት እያላችሁ መጽሐፍ ቅዱስ የማይለውን ነገር ትተረተራላችሁ፣ ታጭበረብራላችሁ፣ ትነግዳላችሁ። መነገጃችሁ ቅድስት ድንግል ማርያም ሆና ተገኘች። ልጇን ደበቃችሁት፣ ከልጇ እኩል አደረጋችኋት። አይደለችም። እመቤታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ ባሪያ ናት። እንደናንተ ባሪያ ናት። እሱ ነው የመረጣት። ዓለም ሳይፈጠር የነበረ የሚኖር አልፋና ኦሜጋ የሆነው ክርስቶስ ብቻ ነው። አንደኛ የእግዚአብሔር ልጅ እሱ ብቻ ነው ለእኛ የታረደው። ማንም የለም፣ አጠገቡ ማንም አልነበረም። ስለዚህ አሁንም እላለሁ ቤተ ክርስቲያን ኦርቶዶክስ ተዋህዶ ስህተታችሁን አባቶች የተባላችሁ አጭበርባሪዎች፣ ሌቦች፣ ወንጀለኞች እናንተ ናችሁ መጠየቅ ያለባቸው እንጂ እኚህ አባት አልነበሩም። ፍኖተ ጽድቅ ይቀጥላል፣ በደንብ ተደርጎ ይቀጥላል። ለክርስቶስ ብቻ ነው ዝማሬው። ዮሐንስ ራእይ ምዕራፍ 5 አንብቡ፣ ከቁጥር 9 ጀምሮ ይነግራችኋል ለማ እንደሚዘመር። በሺህ መላእክቶች ተደርድረው ሲዘምሩለት ነበር። የሚዘምርለት ኢየሱስ ብቻ ነው። ስለዚህ አሁንም የምናገረው ምንድን ነው? ቤተ ክርስቲያን ራሷን ትፈትሽ። ከአጭበርባሪዎች ተረት ተረት ከሚያስተምሩ ገድላት እያሉ የሚፈልጉትን ኦርቶዶክስ ላይ ከሚጨምሩ ሐሰተኛ ነቢያቶች ትታቀብላለሁ። ሰላማችሁ ይብዛልኝ። ትግላችን የክርስቶስ ወንጌል
ትግላችን መሰበኩ ይቀጥላል። ክብር ሁሉ ለኢየሱስ ይሁን። ሰላማችሁ ይብዛልኝ።